የሚገርም ነገር ኦልድ ላይብራሪ አቃል ሪፈራል የተማረ ጤና ግቢና እንዲያረኩ ነው ማነበው ጌታ ምስክር እያለቀስኩ እንደዚህ ያነበብኩ ገብቼ እጄ ፈተናለሁ ምክንያቱም ሳነብ እንደምሰራ አቃለሁ ከኔ የሚጠበቀውን ሁሉ ጊዜ ማድረግ እንዳለብኝ አቃለሁ ስለዚህ እንደዚህ ያልኩ ያነበብኩኝ ነው ሳቂዬ ግቢ የቀረውት ማለት ነው እና ምንም አይነት ከዛ እዛ ግቢ መምህሮኝ የቀረው መጣሁኝ የሚገርም ነገር ለመወዳደር እንኳን ስመጣ ጎረቤት እጅ ቻውለዋለሁ 100 ብር ይሰጠኛል በዛ ነበር የምመጣው ግቢ መጥቼ ተማሪ ያለን የኔ ባች ኮርስ የተበላሸባቸው ልጆች አሉ እኔ ስራ እንዲያስኩ ደግሞ የተሰጠኝ እሱን ነበር አሲስታንት እንዳደርግ እና አድ ለማድረግ ሲመጡ ዶርም ይሰጣቸዋል 5ኛ አመት እነሱ ጋር ነበር የምኖረው ከነሱ ጋር ያደርኩኝ ክላስ እየሄድኩ አስተምራለሁ 4ኛ ፎቅ ላይ ነበር 2ኛ ግራውንድ ላይ ነው የሚኖር ሰከንዲሮች ያገኛል ሰውጣ ስገባ ምንም ብር አለ ምክንያቱም ጥቅምት 1 ተቀጥሬ ጥቅምት 30 ነው ደሞዝ 30 ቀን ሰርተ ነው ያ 30 ቀን እንዴት ያልፋል ጸጉር መሰሪያ የለም ልብስ የለም ጫማ የለም የሚገርም አስተማሪ አልመስልም ክላስ ስገባ ተማሪዎቹ ከኔ በላይ ዝንጥ ብለው ነው የሚመጡት እና በዛ ሁሉ ውስጥ አለፍኩኝ ደግሞ ልጅ ሆኜ ትምህርት ቤት ቸርች ሄዳለሁ እንዳልኩ ቁጭ ብዬ ህፃን ሆኜ ማለት ነው 5 ወይ 6 አኛ ክፍል ሆኜ ነው ፓስተሩ እንደዚህ ማይክ ይዞ የሆነች ልጅ ነበረች እነሱ ቸርች ከዛ እንትን አለች ስራ ስትይዝ የመጀመሪያ ደሞዟን ሰጠች ከዛ የዛን ቀን ምን አልኩ በልቤ ጌታዊ ስራ ከሰጠኝ የመጀመሪያ ደሞዜ ላንተ ነው አልኩት ህፃን ሆኜ እኮ ነው ግን ሁሌ አስበዋለሁ አዝላ አንድ ወር ወደዚህ ገንዘብ የለሽም የመጀመሪያ ወር ደሞዝሽ ሰጠኝ 2 ወር ሊሆን ነው ከዛ የሚገርም ነገር ተቀብዬ ሙሉ ሰጠው እንደገና ለቸርች ምንም ሳላስቀር ለተናገርኩበት ቤተክርስቲያን እጄ የሚገርም ነገር እንደዛ ሲል የነበረው ፓስተር ነበር የተቀበለኝ እንኳን የቆመው የሚገርም ብሩን እንኳን የተቀበለኝ ፓስተር ልጅ ሆኜ የተናገረው ፓስተር ነው ብሩን እንኳን የተቀበለኝ ማለት ነው እንደገና ሌላ 30 ቀን ፕሮክተር ደግሞ ያዘችኝ ከስከታች ነው የምትኖረው እና ድብብቆሽ ነው ከፕሮክተር ጋር አለች የለችም ይያልኩ ነው ሞርዶ ሞታ አስተማሪ ሆነሽ ማለት ነው አስተማሪ ሆኜ እና አላደርገ የመጣው መስሏቸው አይዞሽ ሲሉኝ እሺ ይያልኩ ነው ማለት ከዛ የሚገርም ግን ልክ 2ኛ ወር ላይ ሲያልቅ አንዷ ጓደኛዬ በቃ ከዚህ በላይ ከኛ ጋር መንከራተት የለብሽም ማለችኝ አንዴ የቤት ኪራይ ሰጥሻለሁ አበድርሻለሁ ስትለኝ እሺ አልኳት ሄደን እንትላልኩ በቃ ካርቶን አንጥፌ ነው ጀምራል ባይዘዌ እንዴትም ዝቅ ማለት አያስፈራኝም እንዴትም ዝቅ ልል እችላለሁ አንቺ ተካፈልሽልኝ ማብሰያ ምናምን ፍራሽ የለም ብቻ ቤቱን ካገኘው ካርቶን አንጥፌም ቢሆን ተኛለሁ ስል እግዚአብሔር ሌላ ሰው አስነሳልኝና እንደገና ደግሞ እኔ ፍራሽ ገዛልሻለሁ አለችኝና ገበያ ወስዳ ፍራሽ ገዛችልኝ የሚገርም እጅ መስጠቢያ 25 ብር ነበርና መግዛት ነበር እያልኩ ነው ማልፈው የለም ከቢወጣ ግን በስተመጨረሻ የሚገርም እግዚአብሔር የሚያምር ቤት ነው የሰጠኝ እና ሰው ሲመጣ የኖርኩበት 2 ወር ከተንከራተትኩ በኋላ የኖርኩበት ቤት ግን እንዴት እንደሚያምር ሰው መጥቶ ቤትሽ ሳያምር ብሎ ወጥቶ ያውቃል ሁሉን ነገር እግዚአብሔር አሙ የሚገርም ግን በዚህ ጊዜ በሮች ተከፍተውልኝ ነበር በዛ በችግር ጊዜ እግዚአብሔር የሌለበት ምቾት አለበት መዝናናት አለበት ጥሩ መልበስ አለበት ውጭ ሀገርም መሄድ አለበት ብዙ ነገር ያለበት ግን እግዚአብሔር የሌለበት ከዛ ልክ እንደዛ ከፕሮክተር ጋር የተራሮጥ ጸጉሬ ተንጨባሮ ምናምን ልክ እዚህ ጋር ይከፈትና ይዞረኛል ይሄኛው እኔ ያን ሻሻሎ ሲዞረኛ ከዛ ዳር አሁን ልትበላ የሆነ ቀን ብልሃት እዚህ እንደሆነ እግዚአብሔር ትልቅ ነገር ሲያዘጋጅ ለጧት ማታ ትንሽ ነገር ሰይጣን ይዞ ይመጣል እና የሚገርም ነገር ብዙ ጊዜ መንገዴን ራሱ የሚያሳየኝ ለክፉ የሚያደርግልኝ ነው ለበጎ የሚሆንልኝና አረ ልበላ አሁን ልትበላ አልበላም አሁን ብዬ አለፍኩኝ ሁሉም ነገር አለፈ እግዚአብሔር ይመስገን የተሻለ ቦታ ደረስኩኝ ከዛ ደግሞ በጣም የሚገርማችሁ እንትና ሆነ ይሄ አላገባም የሚል አቋም ነበረኝ እስከ 4ኛ አመት ድረስ ማለት ነው ብቻ ከየት ያመጣሁት እንደሆነ አላቅምና አሰብኩኝ ማን ስለሆንኩ ነው እኔ ማላገባው አልኩኝ
እሺ ማለት የኋላ ታሪክ እስረኛ የምትለዋል። እኔ ጥሩ ትዳር ውስጥ አላደኩም። እኔ ያለሁበት ቤት ምንድነው አንድ ሰው ጥሩ ነው፣ አንድ ሰው መጥፎ ነው። ስለዚህ ምን ይለኛል መፍዙስ እንዴትም ጥሩ ብትሆኚ ካልፈለገሽ እኮ ይፈርሳል ይለኛል ነገር ያለፈ ትዝታ እስረኛ ብዬ አስተማር። አዎ ከዛ በኋላ ሲጀመር የኔ ህይወት እንደ እግዚአብሔር ቃል ነው። ሰው አይታመንም፣ እግዚአብሔር ግን ይታመናል እለዋለሁ። ከዛ እግዚአብሔር መልካም ሰው ሰጠኝ። ከዛ አገባው። ለምንድን ነው የሚቀርብኝ?